ጥቂት ማይባሉ ደግሞ አርሰናል ደጋፊዎች ምንም እንኳን የፕሪሚየር ሊግ ዋንጫውን ብናጣም ቻምፒየንስ ሊጉን እናሸንፋለን የሚል አንድምታ ያለው መልእክት ነው ያደረሱ የሚገኙት። ያው በርግጥ አርሰናል የግማሽ ፍጻሜ ተፋላሚ ነው። ከነገ በስቲያ ይቅርታ ነገ ከፓሪስ ሰን ዠርመን ጋር ጨዋታውን ያደርጋል። የግማሽ ፍጻሜ የመጀመሪያው ጨዋታና በጣም ጠንካራ ቡድን ነው። እንደውም ከሌሎቹ አመታት በበለጠ እንደውም ይሄ የተሻለ ሊባል የሚችል ይሄ የቻምፒየንስ ሊግ አሸናፊነት ቁመና ያለው እና ደግሞ ቻምፒየንስ ሊግ ለማሸነፍ የሚያስፈልገው ነገር ሁሉ ያለው ቡድን ይመስላልና ሊሆን የሚችልበት እድል አለ። እንደውም ኦፕታ ይሄ ቁጥራዊ መረጃዎችን በመሰነድና በመተንተን የታወቀው ተቋም ለአርሰናል ነው ቅድሚያውን የሰጠው ቻምፒየንስ ሊግን ለማሸነፍ ያው አጠቃላይ ፐርፎርማንሳቸውና ያላቸውንም ደግሞ አቋም እንደ ቡድንም ደግሞ ያላቸውን ይዘት ከተመለከተ በኋላ አርሰናል ነው ቅድሚያ የሰጠው። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ሁለት ጨዋታዎች ትናንትና ተደርገው ነበር። አስቀድመው ቦርንመዝ እና ማንቸስተር ዩናይትድ ቫይታሊቲ ላይ ተገናኝተው ነበር። እነዚህ ሁለት ክለቦች በዚህኛው ውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ እየተሳተፉ ከሚገኙት ቡድኖች መካከል ባለ ትንሽና ባለ ትልቅ ስቴዲየም ክለቦች ናቸው። ቦርንመዝ ቫይታሊቲ የሊጉ ትንሹ ስቴዲየም ነው። 12000 ተመልካች እንኳን አይሞላም አጠቃላይ የስቴዲየሙ የመያዙ አቅም። ኦልድ ትራፎርድ ደግሞ ከ70000 በላይ ተመልካች የመያዝ አቅም እንዳለው ይታወቃል። እና ትናንትና ያደረጉት ጨዋታ 1-1 ተጠናቋል። አንቷን ሴሜንዮ 23ኛ ደቂቃ ላይ የአንዶኒ ራዮላን ቡድን ቀዳሚ አድርጎ ነበር። ግን ደግሞ ራስሙስ ሆይሉንድ የጨዋታው ማጠናቀቂያ ደቂቃዎች ላይ እንዲያውም መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ ጎል አግብተው ቡድናቸው አድርጓል። ከማንቸስተር ዩናይትድ በላይ እንደው ለቦርንመዝ ያስፈልጉ የነበሩ 3 ነጥቦች የነበሩት ጨዋታ ነበር። ግን ያው በስተመጨረሻ ዴንማርካዊ አጥቂ ያገባው ጎል ያው በዚህ በመጨረሻዎቹ ሳምንታት ወይም በቅርብ ሳምንታት እየተዳከመ የመጣው ቦርንመዝ የአውሮፓ መድረክ ተሳትፎ ጭላንጭል እንኳን ተስፋውን ይበልጥ ያጨለመበት ሆኗል። ግን ያው 3 ነጥቡን የፈለገ ቡድን አጀማመር ነበር የነበረው። በቶሎ ወደ ማንቸስተር ዩናይትድ ጎል መድረስና ጎል ማስቆጠር ፍላጎት የነበረው ቡድን የሚያደርገውን አይነት እንቅስቃሴ ነበር ሲያደርገው የነበረው እና ደግሞ ያ ሙከራቸውም የቦርንመዝ ተጫዋቾች 23ኛ ደቂቃ ላይ ባገኙት ጎል ያው ሰምሮላቸዋል። ከፓትሪክ ዶርጉ የተነጠቀ ኳስ አዳም ስሚዝ አሸምቶት ኢቫን ኤልሰን ባይደርስበትም አንቷን ሴሜንዮ ወደ ጎልነት ቀይሮታል። ይህ ተጫዋች በክረምቱ የዝውውር መስኮት ወደ ማንቸስተር ዩናይትድ ሊዘዋወሩ ይችላሉ እየተባሉ ከሚገኙ የማጥቃት ስፍራ ተጫዋቾች መካከል አንዱ ነው። እንዲያውም ሩበን አሞሪም በጣም የሚያደንቁት አይነትና ለሳቸው የጨዋታ ሲስተም የሚሆን አይነት እንደሆነ የሚያምኑ እነ ጄሰን ዊልኮክስም በዚህ ሀሳባቸው የተስማሙበት አይነት ተጫዋች እንደሆነ ነው እንግዲህ አስቀድመው እየወጡ የሚገኙ የዝውውር መረጃዎች የሚያሳዩት። በሂደት ዩናይትድ ወደ ጨዋታው ቢገባና በተለይም በሁለተኛው አጋማሽ ከኢቫን ኤልሰን መውጣት በኋላ ደግሞ ቢበልጡን ብዙ እድሎችን ቢፈጥርም ጎል ለማግኘት ቸግሮት ነበር። ግን እንዳነሳ ነው መደበኛ ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ የበረታ ጫና የፈጠረው የሩበን አሞሪም ቡድን ከየካቲት 2024 በኋላ እንደ አውሮፓውያን አቆጣጠር የሊግ ጨዋታን በጀማሪ አሰላለፍ ውስጥ ተካቶ የጀመረው ዶክሾ ከግራ መስመር አሻምቶት ማኑኤል ኡጋርቴ ፍሊክ ያደረገውን ኳስ ዴንማርካዊ አጥቂ ያስቆጥሮት አቻ ሆኗል። ይህ የራስሙስ ሆይሉንድ ጎል በዚህኛው ውድድር ዘመን ያስቆጠረው 4ኛ የሊግ ጎሉ ነውና እንግዲህ በ29 የሊግ ጨዋታዎች ነው 4 ጎሎች ያስቆጠረው። አምና በ30 የሊግ ጨዋታዎች 10 ጎሎችን አስቆጥሮ 2 ኳሶችን አመቻችቶ አቀብሎ ነበር። እንዴት ያለ በጣም ከባድ የሚባል ውድድር ዘመን እያሳለፈ እንደሆነ ማሳያ ነው። ግን ደግሞ እርሱም ምን ያክል ከጎል ጋር ተራርቆ እንደነበር ምን ያክል ጎል ማስቆጠር ይሄ ናፍቆት ብቻ ሳይሆን ከዛ በላይም በሆነ ስሜት ውስጥ እንደነበር የሚያሳይ አይነት የደስታ አገላለጽ ነበር የነበረው። ጨዋታው በዚህ ውጤት መጠናቀቁን ተከትሎ ቦርንመዝ 50 ነጥቦችና 12 ጎል ይዞ አሁንም 10ኛ ደረጃ ላይ ተቀምጧል። በማንቸስተር ዩናይትድ 39 ነጥብና 8 የጎል ዕዳ ኖሮት 14ኛ ደረጃ ላይ ነው የሚገኘው። ሊቨርፑል ሻምፒዮንነቱን ያወጀበትን ጨዋታ ቶተናምን 5-1 አሸንፎ አጠናቋል። አስቀድሞ ቶተናም ዶሚኒክ ሶላንኬ ባገባው ጎል ቀዳሚ ሆኖ ነበር 12ኛው ደቂቃ ላይ። ከዛ በኋላ ግን የሊቨርፑልና የአርነ ስሎት ቡድን ሾው ነበር የነበረው ጨዋታው እስኪጠናቀቅ። በእርግጥ ከጨዋታው መጀመር አስቀድሞ አንፊልድ ምንጊዜም ይሄ ወይኔት ማተርስ ወይም ደግሞ አስፈላጊ በሆኑ ጨዋታዎች ላይ መድመቁን የሊቨርፑል ተጫዋቾችን ማበርታቱ ማጀገኑን እንደዚሁም ደግሞ ለተጋጣሚዎች የሚያረድ አይነት ድባብ የሚፈጠርበት ስፍራ እንደሆነ ግልጽ ነው። በትላንትናው ጨዋታ ላይ ግን ከየትኛውም ጊዜ በበለጠ ሁኔታ የተለየ ነበር። ምክንያቱም የሊቨርፑል ደጋፊዎች ምንም እንኳን ቡድናቸው 2019-20 ላይ የሊግ ሻምፒዮን እንኳን ቢሆን
በኮቪድ ምክንያት እነርሱ ስቴዲየም ያልታደሙበት ነበርና እነርሱ በታደሙበት ቡድናቸው የሊግ ዋንጫ ያሸነፈው ለመጨረሻ ጊዜ ከ35 ዓመታት በፊት ነበር። ያንድ ትውልድ ይሄ እድሜና ከዛም ጥቂት ከፍ ያለ ዓመታትን ጠብቀዋልም ጭምርና ያንን ናፍቆታቸውን የሚወጡበት ቀን ስለነበር በጣም የተለየ የሚባል ድባብ ነበር ፈጥሮ የነበረው እና ያው ያ ድባባቸውም ያው ሰርቶላቸዋል። ምንም እንኳን ዶሚኒክ ሶላንኬ ቶተናምን ቀዳሚ ቢያደርግም ጀምስ ማዲሰን ካሻማው የቅጣት ምት ኳስ በቀጥታ በጭንቅላቱ ጎል አስቆጥሮ ያውም ደግሞ የቀድሞ ክለቡ ላይ ፕሮፌሽናል እግር ኳስን የጀመረበት ክለቡ ላይ ጎል ቢያስቆጥርም ሉዊስ ዲያዝ ከ4 ደቂቃዎች በኋላ 16ኛው ደቂቃ ላይ ቡድኑን አቻ አደረገ። 23ኛውና 24ኛው ከዚህ ከ23ኛው እስከ 26ኛው ደቂቃ ባሉት ደቂቃዎች ላይ በርካታ ጎሎችን በማስቆጠር የሚታወቀው አሌክሲስ ማካሊስተር 24ኛ ደቂቃ ላይ እጅግ ውብ ጎል በግራ እግሩ አስቆጥሮ ቡድኑን መሪ ያደረገ። ኮዲ አክፖ 34ኛው፣ መሐመድ ሳላህ 63ኛው እንደዚሁም ደግሞ ዴስቲኒ ኦዶጊ 69ኛው ደቂቃ ላይ ራሱ ላይ ባገባቸው ጎሎች ነው እንግዲህ ሊቨርፑል አሸናፊ ሆነው የዚህ የሊቨርፑል ከተማ ነዋሪዎች አጠቃላይ የሊቨርፑል ደጋፊዎች ከኢንዱስትሪ አብዮት በኋላ ይሄ የሊቨርፑል የወደብ ከተማነትና በዛ አማካኝነት ሊቨርፑል የነበራትን ገናናነት በማንቸስተር ከተማ በመነጠቃቸው ምክንያት አጠቃላይ የዚህ የእንግሊዝ አገረ ስሪት ላይ ቅያሜ ያለባቸውና ለዛ ቅያሜያቸው ደግሞ መሸሸጊያቸው የነበረው ይሄ መከፈያቸው የነበረው ሊቨርፑል መሸሸጊያቸው ደግሞ አንፊልድ ነበርና በሁለቱ ቡድኖች መካከል የዚህ የእንግሊዝ እግር ኳስ የበላይነት ፉክክር እንዳለም ይታወቃል። ሊቨርፑል በሰር አሌክስ ፈርጉሰን አማካኝነት ተነጥቆ የነበረውን የሻምፒዮንነት የእንግሊዝ እግር ኳስ የበላይነትን ክብር ድጋሚ ቢያንስ ተጋርቷል ከማንቸስተር ዩናይትድ ጋርና የርገን ክሎፕ የገነቡት ቡድን ነበር። ይሄ ቡድን አርነ ስሎት እዚህ ቡድን ላይ የጨመሩት በአራት የሊግ ጨዋታዎች ላይ 33 ደቂቃዎች ብቻ የተጫወተው እንደዚሁ ጣሊያናዊውን የመስመር አጥቂ ኬዛን ብቻ ነው። ግን ብዙ እዛው ስኳድ ውስጥ የሚገኙ ተጫዋቾችን በብዙ መልኩ አሻሽለዋል። ለምሳሌ ግራቨንበርክን ከዚህ ከ8 ቁጥርነት ወይም ከሳጥን ተመላላሽነት ወደ 6 ቁጥር ተጫዋችነት ወይም ወደ ተከላካይ አማካይነት ቀይረውት ከኳስ ጋር ምቾት ያለው እና የቡድኑን የማጥቃትም ወደ መከላከል ሚዛን ከመጠበቅ ባለፈ የቡድኑ ማጥቃት አስጀማሪ የቡድኑ የጀርባ አጥንት ያደረጉበት መንገድ ትሬንት አሌክሳንደር አርኖልድ በመከላከሉ በኩል ብዙ ድክመት እንዳለበት የሚታመውን የቀይ መስመር ተከላካይ በዚህ በመከላከሉ በኩል በዚህኛው ውድድር ዘመን ይሄ በጣም የተለየ ሊባል አይነት ተጫዋች ያደረጉበት መንገድ ከዛውጭ እነ ኮዲ አክፖ ላይ እነ ከርቲስ ጆንስ አሌክሲስ ማካሊስተርም በሳቸው ስር ብዙ እድገት ያሳየ ተጫዋች ነው። በዛ ላይ ቨርጂል ቫን ዳይክም ከዚህ ጥራት ያለው ተከላካይነቱ ብቻ ሳይሆን እውነተኛ መሪነቱን ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭም ጭምር ያሳየበት የሳቸው ቡድን የክሎብ ቡድኖች ላይ ይታየ የነበረውን የስክነት መጉደል የእሱን ጨምረው እንዴት ነው በዚህ በማኔጅመንት አንድ ቲዮሪ አለ አይደል? የካሮት ኢንዱስትሪ ፕሪንሲፕል የሚሉት ምንድነው? ይሄ መብትን ስትሰጥ በዛው ኃላፊነትን መስጠት። እንደዛ ያደረጉ ተጫዋቾቻቸውን ለዚህ ድል አብቅተዋቸዋል። በጣም ብዙ ዝርዝር ጉዳዮች ማንሳት ቢቻል ነበር። ያው ከሰዓት አንፃር ነገሮችን አጠር አድርገን ስንመለከት ይሄ ያስፈራ ነበር። በተለይ ከክሎፕ መልቀቅ በኋላ እንደ ክሎፕ ያለን ትልቅ አሰልጣኝ በሊቨርፑል ክለብ ታሪክ ውስጥ ከነ ቢል ሻንክሊና ከነ ቦብ ፔስሊ ጋር የሚቀመጥ ታሪክን የሰሩትን ጀርመናዊ አሰልጣኝ መተካት ይከብድ ይመስል ነበር። ግን አርነ ስሎት ክሎፕን መተካታቸው ብቻ አይደለም፣ አጠቃላይ ሊቨርፑል የድህረ ክሎፕ ጊዜን ማኔጅ ያደረገበት መንገድ ወይም ደግሞ ከክሎፕ በኋላ ወደ አርነ ስሎት የነበረውን ሽግግር ማኔጅ ያደረገበት መንገድ እጅግ በጣም አስደናቂ ነው። እንግዲህ ማይክል ኤድዋርድስን ከመለሰ በኋላ በዋና ስራ አስፈጻሚነት ሪቻርድ ዩዝን የስፖርቲንግ ዳይሬክተር ካደረገ በኋላ አርነ ስሎትም መምረጡ ላይ ከዛ ባሻገር ደግሞ ያለውን ሪሶርስ በአግባቡ መጠቀምም ላይ እንደ ክለብም ደግሞ የሰራው ስራ እጅግ በጣም ውጤታማ አድርጎታል። ደግሞ ውጤታማ ሲሆንም ወዲያውኑ ውጤታማ የሆነው እንደ ሌሎች ፕሮጀክቶች አመታትን ያስፈልገው አይነት ውጤታማነት አይደለም እና በእርግጥም ይሄ ሊቨርፑል ዲዘርቭ የሚያደርግ አይነት ወይም ደግሞ የሚገባው አይነት ሻምፒዮን ነው። አጠቃላይ እስካሁን ድረስ ካደረጓቸው 34 ጨዋታዎች 25ቱን አሸንፈዋል። በዚህኛው ውድድር ዘመን 20 ጨዋታ እንኳን ያሸነፈ ሌላ የፕሪሚየር ሊግ ቡድን የለም። ብዙ ጎሎችን ያስቆጠረ እንደገና ደግሞ ጥቂት ጎሎች ከተቆጠሩባቸው ቡድኖች መካከል ሁለተኛው ነውና በትክክል ይሄ የሻምፒዮንነት መልክ የነበረው አይነት ቡድን ሆኖ ነው
እና ትናንትና ማሸነፉን ተከትሎ ሊቨርፑል 82 ነጥቦችን ይዞ ከ34 ጨዋታዎች ከተከታዩ አርሰናል እንግዲህ በልጦም ጭምር ይሄ በነጥብ ብቻ ሳይሆን አጠቃላይ በሻምፒዮንነት ፉክክር ውስጥ ባለ ወጥነትም ጭምር በልጦ በዚህኛው ውድድር ዘመን 2 ጨዋታ ብቻ ተሸንፎም ጭምር ነው ሻምፒዮን የሆነውና በእርግጥ ዋናው የድል ቀን ወይም ደግሞ ዋናው የፈንጠዝያ ቀን የሊጉ የመጨረሻ ሳምንት ላይ ከክሪስታል ፓላስ ጋር በሜዳቸው ሲጫወቱና ዋንጫውን ሲረከቡ ቢሆንም ገና ካሁኑ ግን ሊቨርፑልና አካባቢው እንደዚሁም ደግሞ ከተማው ላይ የአሸናፊነት የፌስቲቭ መንፈስ በደንብ ይታያል። የኤፍኤ ካፕ የግማሽ ፍጻሜ ጨዋታም ትላንትና ነበረ። ኖቲንጋም ፎረስት ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነበር። በማንቸስተር ሲቲ 2-0 አሸናፊነት የተጠናቀቀ። ሪኮ ሉዊስ ሁለተኛው ደቂቃ ላይ እንደዚሁም ደግሞ ዮሽኮ ግቫርዲዮል 51ኛው ደቂቃ ላይ ባገቧቸው ጎሎች ነው ማንቸስተር ሲቲ ለሶስተኛ ተከታታይ የውድድር ዘመን የኤፍኤ ካፕ ፍጻሜ ተፋላሚ መሆኑን ያረጋገጠው። ፔፕ ከጨዋታ መጠናቀቅ በኋላ ኤፍኤ ካፕን ብናሸንፍ እንኳን የውድድር ዘመናችንን አስከፊነት አይከድነውም የሚል ሀሳቡን እንደዚሁ ሰጥቷል። የኤፍኤ ካፕ የፍጻሜ ጨዋታ ግንቦት 9 በእኛ አቆጣጠር ዌምብሌ ላይ ይደረጋል። ማንቸስተር ሲቲ ከክሪስታል ፓላስ እንደዚሁ በፍጻሜ ይገናኛሉ። በሌሎች ሊጎችም እንደዚሁ ጨዋታዎች ነበሩ። በተለይ ደግሞ በጣሊያን ሴሪያ 34ኛ ሳምንት 7 ጨዋታዎች ነበሩ ትላንትና የተደረጉት። የሴስክ ፋብሪያስ ኮሞ አራተኛ ተከታይ ድሉን አስመዝግቧል። ጄኖዋን 1-0 በማሸነፍ ሚላን ከሜዳ ውጭ በክሪስቲያን ፑሊሲች እና ሳንቲያጎ ሜኔዝ ጎሎች ቬኔዚያን 2-0 አሸንፏል። ፊዮረንቲና ኢምፖሊ 2-1 የዋንጫውን መዳረሻ ወይም የሊጉን አሸናፊነት መዳረሻ ሊጠቁሙ ከሚችሉ ጨዋታዎች መካከል ኢንተር በሜዳው ሮማን የገጠመበት ጨዋታ ነበር። ተሸንፏል 1-0። ማቲያስ ሱላይ 22ኛው ደቂቃ ላይ ባገባው ጎል ነው የሲሞኔ ኢንዛጊ ቡድን የተሸነፈው። ሁለት ተከታይ የሊግ ሽንፈት የገጠመው ኢንተር በእጁ የነበረውን የሻምፒዮንነት ዕጣ ፈንታ አሳልፎ ሰጥቷል። አሁን በ71 ነጥብ ሁለተኛ ነው። ረቡዕ ከሜዳው ውጭ ባርሴሎናን ይገጥማል በቻምፒየንስ ሊግ ግማሽ ፍጻሜና ልክ እንዴት ነው የረጅም ርቀት ውድድር ላይ 10,000 ለምሳሌ እኛ በለመድናቸው የአትሌቲክ ውድድሮች አብዛኛውን የውድድሩን ዙር ጥሩ ማኔጅ አድርጎ አጨራረሱ ላይ እንደው የሚደክም አይነት ወይም ደግሞ አጨራረሱ ላይ በቴክኒክ ችግሮች ምክንያት ከሜዳ ላይ ውጭ የሚሆኑ ወይም ደግሞ ከአሸናፊነት ውጭ የሚሆኑ አይነት አትሌቶች አሉ አይደል? ኢንተር እንደዛ እየመሰለ መጥቷል። በስተመጨረሻ እየተዳከመ መጥቷል።